መንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ አይገላመጡም ነበር የሚል ነው። ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 9 ላይ ክንፎቻቸው እርስ በእርሱ የተያያዘ ነበር፣ ሲሄዱም አይገላመጡም ነበር፣ እያንዳንዱም ፊቱን አቅንቶ ይሄድ ነበር ይላል። አቤቱ አምላካችን ሆይ እናመሰግንሃለን። የእስራኤል ቅዱስ መድኃኒታችን አንተን እናከብረሃለን። ስለሰጠህን ስለዚህ ጊዜ፣ ስለ በጎ በረከት ከምሕረት የተነሳ ስለምታሰማን የአንተ ድምፅ ጌታ ሆይ ስምህ ብሩክ ይሁን። እንሰማህ ዘንድ ባሪያዎችህን እርዳን። እናገለግልህ ዘንድ ለባሪያዎችህ ኃይልን ስጠን። እንወድህ ዘንድ ለባሪያዎችህ ፍቅርህን አስታውቀን። ሁሉን የምትይዝ ጌታ ሆይ አንተ በቀደምክበት ሁሉ እንድታስከትለን፣ መንገዳችን ሁሉ አንተን የሚያከብርህ፣ ፍጻሜያችን ሁሉ ደስ የሚያሰኝህ እንዲሆን እንጠይቀሃለን። ጌታ ሆይ በዚህ ውስጥም ያለውን መልእክት ለባሪያዎች ግለጽልን። በአንዱ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ይመስገን። አይገላመጡም ነበር የሚለው ቃል በትንቢተ ሕዝቅኤል ምዕራፍ 1 ላይ ለ3 ጊዜ ያህል ተጠቅሷል። እነዚህ የእግዚአብሔር ሰራዊቶች መገለጫቸው መሄድ ብቻ ሳይሆን ግራና ቀኝ አለመገላመጥም ነበረ። የሰራዊት አምላክ እግዚአብሔርን የተሸከመ ሰው የእግዚአብሔር መንፈስ ከፊቱ የቀደመለት ሰራዊት አንዱ መለያው አለመገላመጥ ነው። መገላመጥ ያዘናጋል። መገላመጥ ከዓላማ ይልቅ ለወሬ ዋጋ ይሰጣል። መገላመጥ ወዳዩትና ወደ ሰሙት መሳብን ስለሚያመጣ ከድል ያዘገያል። መገላመጥ ግቡን ትቶ ግብ ያልሆነውን ነገር ወደ ማክበር ይወስዳል። የእግዚአብሔር ልጆች የተገለጹባቸው ብዙ ምሳሌዎችን ስናይ መገላመጥን እንዲያቆሙ ወይም ደግሞ መገላመጥን ድል እንዲነሱ የሚያሳስቡ ናቸው። ወታደር ተብለዋል። ወታደር ቀጥ ብሎ የሚጓዝ ነው። ወታደር የሚያየው መሪውን ነው፣ የሚሰማውም አዛዡን ነው። ወታደር ቀጥ ብሎ የሚጓዝ ነው። የወታደር ሰልፈኛን አስቡ። መንገዱን እየሄደ የሚያየው ንጉሱን ነው። ቀጥ ብሎ ነው የሚጓዘው፣ አይገላመጥም። ምክንያቱም ንጉሱ ከበላዩ አለ፣ አይሰጋም። አሁንም የእግዚአብሔር ልጆች የተመሰሉበት ሌላው ምሳሌ ስፖርተኛ ወይም ሯጭ የሚል ነው።
ስፖርተኛ ወይም ሯጭም ቀጥ ብሎ በመስመሩ ውስጥ የሚሮጥ ነው። የድሉ ምስጢር ያለው በመሮጥ ውስጥ ብቻ አይደለም፣ በመስመሩ ውስጥ በመሮጥም ነው። ያለ መስመሩ የሚሮጡ አሉ፣ ግን ሽልማት የላቸው። እንሸኛለን ብለው ጀምረው የሚጨርሱ አሉ፣ ግን ከመስመሩ ውጭ ስለሆኑ ከአጃቢነት አያልፉ። ስለዚህ ስፖርተኛ ቀጥ ብሎ የሚጓዝ ነው፣ አይገላመጥም። ስፖርተኛ በሺህ የሚቆጠር ህዝብ ቢጮህለትም የሚያየው የድሉን ገመድ እንጂ የሚጮኸውን ህዝብ አይደለም። ድጋፍ የሚሰጠውን ማየት ከድል ሊያዘገይ ይችላል። የሚቃወመውን ብቻ አይደለም፣ የሚደግፈውን ማየት ከድል ሊያስቀር ይችላል። ስለዚህ ስፖርተኛው ቀጥ ብሎ ነው የሚሮጠው። ሌላው ገበሬ ነው የተጠቀሰው። ገበሬ ዘር ይዞ ይወጣል፣ ቀጥ ብሎ በመስመሩ ይዘራል። አው የገበሬ ችሎታ መዝራት ነው፣ የእግዚአብሔር ችሎታ ማሳደግ ነው። ቢሆንም ገበሬው የመጨረሻውን ችሎታውን ይጠቀማል፣ በመስመሩ ይዘራል። ስለዚህ የእግዚአብሔር ልጆች መገለጫቸው ምንድነው ስንል አለመገላመጥ ነው። ለዚህ ነው የጠራችሁን ተመልከቱ የተባለው፣ ያልጠሩንን ስለምንመለከት። የጠራን ያለው የት ነው? በሰማይ ነው። ስለዚህ የጠራንን ስንመለከት ግባችን ሰማይ ነው። ያልጠሩንን ስንመለከት ደግሞ ፌርማታችን ብዙ ነው። የእግዚአብሔር ሰራዊት አይገላመጥም። የጠራው የማያየውን ያይለታል፣ አይገላመጥም። የጠራው የማይሰማውን የሚሰማውንም ይሰማለታል፣ አይገላመጥም። የእሳት አደጋ ሰራተኞች አይገላመጡም። ምናልባት የማውቀው ሰው ቢኖር እያሉ ዞር እያሉ አያዩ። ለነሱ የተከፈተው መንገድ የዝግ ያህል ነው፣ ለማዳን ይሮጣሉ። የእግዚአብሔር ሰራዊት ነን፣ መገላመጥ የለብንም። ለዚህ ነው ጌታ መልእክተኞቹን ሲያዛቸው በመንገድ ሰላም ቢሏችሁ እንኳን አትመልሱን ያለው። ምክንያቱም ሰላምታ ያዘገያል። ሊጠይቅ የወጣ ሰው ይጠየቃል ማለት ነው በሰላምታ ውስጥ። ሊያድን የወጣ ሰው የሱ ደህንነት ይጠየቃል ማለት ነው በሰላምታ ውስጥ። የሰላምታ እድሜ አጭር ነው፣ ነፍስ ለሚያድን ግን አጭሩ ሰዓት ረጅም ነው። ኤልሳ ሎሌውን ሲልከው ታስታውሳላችሁ። በትሩን ሰጠውና በመንገድ ማንም ሰላም ቢል ሰላም አትበለው። አዎ ወገኖቼ፣ በጌታ ሩጫ ውስጥ ስንገባ ክፉን ብቻ ሳይሆን አንዳንድ ጊዜ መልካሙንም እየረመረምን ልናልፍ እንችላለን። ስለ ጌታ የሚጎዳንን መተው በቂ አይደለም፣ የሚጠቅመንን እንተዋለን። የሚጎዳውንማ ሁሉም ሰው ይተዋል ወገኖቼ። የሚጠቅመንን መተው ነው መንፈሳዊነት። ምክንያቱ ስንል መልካም ነገሮች ሁሉ ከጌታ መልካምነት አይበልጡም። ጌታን የሚጋርዱ መልካም ነገሮች፣ ከጥሪ የሚያዘገዩ መልካም ነገሮች በራሳቸው ክፉ ነገሮች ናቸው። ስለዚህ
መመዘኛችን ለመልካም መልካም አይደለም መመዘኛችን ለመልካምም እግዚአብሔር ነው መመዘኛችን ይሄ ነገር መልካም ነው ሰውን ማስደሰት መልካም ነው ከሰው ጋር መኖር መልካም ነው ይሄንን ማድረግ መልካም ነው ግን መልካም ነገር ሁሉ ከእግዚአብሔር ላይ ሆነ ይችላል ስለዚህ ጌታ ሰራዊት አይገላመጥም የሕዝቅኤልን መጽሐፍ ስንከፍት የምናገኛቸው አራቱን እንስሶች ነው የጌታን ዙፋን የተሸከሙ የጌታን መንበር የተሸከሙ እነዚያን እድለኞች ነው የምናገኘው እነርሱም ግን ስነ ስርዓት አላቸው አይገላመጡ ትንቢተ ሕዝቅኤል በጣም ልዩ የሆነ የትንቢት መጽሐፍ ነው በብዙ ምሳሌዎች ያሸበረቀ መጽሐፍ ነው ትንቢተ ሕዝቅኤል ወደ ባቢሎን ምርኮ ለሄዱና በምርኮ ውስጥ ላሉ የተጻፈ መጽሐፍ ነው ሕዝቅኤል ካህን ሕዝቅኤል ነብይ ነው ምዕራፍ 1 እንደሚነግረን በ30ኛው ዓመት ነው የሚለው ስለዚህ ሰው ካህን ከሆነ በ25 ዓመቱ ተሹሟል በ25 ዓመቱ የሚሾመው ቤት ነው በኢየሩሳሌም ነው ስለዚህ ከኢየሩሳሌም ከወጣ በ5ኛው ዓመት በ30ኛው የእድሜ ዘመኑ የእግዚአብሔር ራእይ መጣ እግዚአብሔር ይመስገን የመጣው መልእክት እልህኛ ለነበሩት ህዝቦች ማስጠንቀቂያ ነው መከራው ለሰበራቸው ደግሞ ማጽናኛ ነው ምክንያቱም የተሰበረ ሰው አይገሰጽም ለተሰበረ ሰው ዘይት ነው የሚፈሰው የእግዚአብሔርን የማስተማሪያ ዘዴ መገንዘብ ያስፈልጋል የደነደነውን ይገስጻል የተሰበረውን ደግሞ ያጽናናል ልጆቻችሁን የምትቆጡት እስኪሸነፉ ነው ከተሸነፉ በኋላ ታባብላላችሁ መልሳችሁ ትራራላችሁ ትላወሳላችሁ እግዚአብሔር ህዝቡን ገሰጸ ህዝቡ ሲደቅ እንደገና አዲስ ልብ ሰጣችኋለሁ አለ እግዚአብሔር አዲስ መንፈስ አድርግላችኋለሁ ያንን የድንጋይ ልብ አውጣና የሥጋ ልብ ጨምርላችኋለሁ ከርኩሰታችሁ አጠራችኋለሁ ንጹህ አረጭባችኋለሁ መልካም እረኛ ሾምላችኋለሁ ከቅጣቱ ካሳው ይበልጣል ከጅራፉ ማባበያው ይበልጣል እግዚአብሔር መቅጣት አማራጭ አይደለም እግዚአብሔር መቅጣት ግዱ ነው የእግዚአብሔር የሁሉ ጊዜ አማራጩ ማፍቀር ነው አስገድደን ነው ወደ ቅጣት የምንወስደው ቅጣት የባህሪው መገለጫ አይደለም የባህሪው መገለጫ ፍቅር ነው ቢሆንም እሱ የሚቀጣን ፍቅሩን ለመግለጽ ነው ለጥቅማችን ምን ይለናል ነው የሚለው ይቀጣናል እናንተ ልጆችን የምትቀጡት ስላናደዷችሁ ሊሆን ይችላል በዛ ሰዓት ለጥቅማቸው ላታስቡ ትችላላችሁ ለመለወጣቸው ላታስቡ ትችላላችሁ ለወደፊት መድረሻቸው ላታስቡ ትችላላችሁ እግዚአብሔር ስላናደድ ነው አይደለም የሚቀጣን ለጥቅማችን ነው የሚቀጣን እግዚአብሔር ይመስገን ስለዚህ በነብዩ በሕዝቅኤል ተግሳጹም ማጽናኛውም ለዚህ ህዝብ ተላከ ሕዝቅኤል የስሙ ትርጉም በራሱ ለተላከበት ህዝብ መልስ ነበረ ሕዝቅኤል ማለት እግዚአብሔር ብርታት ይሰጣል ማለት ነው
ብርታት የሚያስፈልገው ያዘነ፣ ብርታት የሚያስፈልገው የተሰበረ፣ ብርታት የሚያስፈልገው ጉዳትን ባልንጀራ ያደረገ ነው። ብርታት የጌታ ማገገም ነው። እግዚአብሔር ከህመም ቀጥሎ የሚሰጠው ማገገም ብርታት ይባላል። እንደገና እግዚአብሔር ያበረታል። ቆሞ የነበረ ሲወድቅ የሚነሳ አይመስለውም። እግዚአብሔር ብርታት ይሰጣል። ታሞ የነበረ ጤነኛ የነበረ ሲታመም የሚድን አይመስለውም። እንኳን የሚድን እንዳይመስላችሁ ከዚህ በፊት ጤነኛ ሆኖ የሚያውቅ አይመስለውም። የመልካሙ ዘመን ትዝታ ሁሉ ይሻራል። እግዚአብሔር ግን ብርታት ይሰጣል። ጭልምልም ባሉ ቦታዎች ላይ እግዚአብሔር መብራቱን ይነካል። እግዚአብሔር ሲያበራ አልሄድም ብሎ የሚገዳደር ጨለማ የለም። እግዚአብሔር ሲያበራ አልሄድም ብሎ የሚገዳደር ጨለማ የለም። ጨለማ በአንተ ዘንድ አይጨልምም ተብሎ ተጽፏል። እግዚአብሔር ይመስገን። ጨለማ በጨለማ ፊት ነው የሚጨልመው። ጨለማ በብርሃን ፊት አይጨልምም። ስለዚህ እግዚአብሔር ለሕዝቅኤል ገና በምዕራፍ አንድ ላይ በፈጣን መንኮራኩር የሚገሰግሱትን የኪሩቤልን ሰራዊት ለምን አሳየው? እነዚያን የማይገላመጡትን ለምን አሳየው? ሳትገላመጡ እኔን ከተከተላችሁ ፈውስና መዳናችሁ ይፈጥናል ነው። ሳትገላመጡ እዚህ ጋር ድምጽ ሰማው ብላችሁ ሳትዞሩ፣ ወሬ ሳታጣጥሙ፣ እዚህ ጋር የሚታያየው ብላችሁ ሳትነግዱ፣ በሚታይ ነገር ሳትማረኩ፣ ሳትገላመጡ እኔን ከተከተላችሁ የሚያጽናና የሚያበረታ አዲስ ሕይወት ይሆንላችኋል ነው። የእስራኤል ልጆች ወደ ባቢሎን ምርኮ የገቡት በየተራ ነው። ሲወጡ በየተራ ነው የወጡት። በአንደኛ ምርኮ በሁለተኛ ምርኮ የተወሰዱ አሉ። ሙሉ ለሙሉ ከተደመሰሰች በኋላ ኢየሩሳሌም ይሄዱ አሉ። ግን የቀሩ ደግሞ ቅሪቶች ነበሩ። ኤርምያስ ቀድመው ለተጋዙት ምርኮኞች በኢየሩሳሌም ሆኖ መልእክት ልክ ነበር ተግሳጽ። ምክንያቱም እነሱ ደርሶ መልስ መስሏቸዋል። ገና 70 ዓመት መሆኑ አልገባቸውም። ምክንያቱም ምንድነው ስንል ስህተታቸውን አሳንሰው ነው ያዩት። ስህተትን ማሳነስ በጌታ ምሕረት ፊት ነው፣ በራስ ፊት ትልቅ ነው። መድኃኒት ለሌለው ሰው ትንሹን በሽታ ትልቅ ነው። በመድኃኒቱ ፊት ግን ትልቁ በሽታ ትንሽ ነው። ስለዚህ እነኚህ ሰዎች አይ እግዚአብሔር ኢየሩሳሌምን ጥሎ አይጥላትም፣ ስለዚህ በቶሎ እንመለሳለን። አይደለም፣ ተይዛችኋል። በኃይለኛ እጅ የወደቀ ሰው ቢፈራገጥ ይደቃል። ስለዚህ ባቢሎን በአቅሟ አልያዛችሁም፣ እግዚአብሔር እንዲይዛችሁ አዟል። ተገዙ። ኤርምያስ ኢየሩሳሌም ሆኖ ባቢሎን ላሉት እስኪሄድ ድረስ ተመለሱ፣ ለእግዚአብሔር ተሸነፉ። የበረታባችሁ የሚወድቀው የበረታ ልባችሁ ለጌታ ሲቀልጥ ነው። ሕዝቅኤል ደግሞ ምንም እንኳን ነብይነትን በኢየሩሳሌም ቢቀባም በባቢሎን የምርኮ አገልግሎቱ ኢየሩሳሌም ላሉት ትንቢት ይናገራል። አንዳንድ ቅሪቶች ተመልሰዋል። አሁን የምርኮ ዘመን እየተቃለለ ነው ያለው።
አንዳንዶች የተመለሱ አሉ፣ አንዳንዶች ቅሪቶች አሉ። ስለዚህ ኢየሩሳሌም ለሚኖሩት ይልካል። እግዚአብሔር ለኛ መልእክት ካለው ያለንበት ስፍራ ይርቀው። ከኢየሩሳሌም ወደ ባቢሎን ይልክልናል፣ ከባቢሎን ደግሞ ወደ ኢየሩሳሌም። እግዚአብሔር ይመስገን። ስለዚህ መፍትሄው የዛ ህዝብ መፍትሄ ምን ነበረ ስንል የሰራዊት ጌታ እግዚአብሔርን እሺ ማለት ነበር። እሺ ሲሉት ሺህ ይሆናሉ። እሺ በማለት ነው እሺ መሆን ያለው። ስለዚህ እግዚአብሔር በሚያጽናና ራእይ ወደ ህዝቡ መጣ። የራእዩ አቀባባይ ሕዝቅኤል ነው። እግዚአብሔር ይመስገን። የባቢሎን ምርኮ ምክንያት ምን ይመስላችኋል? የባቢሎን ምርኮ በአንድ ጊዜ ይሆን አይደለም፣ ለብዙ ዘመን ተነግሮ የተፈጸመ ነው። ለብዙ ዘመን እግዚአብሔር አውጆ የሆነ ነገር ነው። እግዚአብሔር የተናገርኩት ከሚቀር ሁሉም ነገር ይሁን የሚል አምላክ አይደለም። ቢመለሱ ይመለሳል። መዓት የሚመለሰው በእኛ መመለስ ነው። ምክንያቱም መዓት እግዚአብሔር ለኛ ባሰበው የህይወት ፕሮግራም ውስጥ እቅድ የተያዘለት አይደለም። ስናፈነግጥ ያፈነገጠ እቅድ ይመጣል። ከተጻፈው አልፈን ስንኖር ያልተጻፈ ችግር ይመጣል። ለኛ የተጻፈው መልካም ነው። እግዚአብሔር ይመስገን። ምክንያቱም የህይወታችን ደራሲ መንፈስ ቅዱስ ስለሆነ የጻፈው ሁሉ መልካም ነው። ያልተጻፈውን ስንኖር ግን ያልተጻፈ ይመጣል። ስለዚህ የምርኮ ብዙ ነበር ምክንያቱ። የመጀመሪያው ሰንበትን አለማክበር ነው። ያላከበሩት የማንን ሰንበት ነው? የምድሪቱን ሰንበት አለማክበር። ምድሪቱ የተሸከመቻቸው፣ ምድሪቱ ዘርን የምትሰጣቸው፣ ምድሪቱ ጓዳቸው ነበረች፣ ምድሪቱ ገበናቸው ነበረች። ግን አላሳረፏትም። በ7 ዓመት አንደኛው ዓመት የምድሪቱ ምን ነበረ? ሰንበቷ ነበረ። የማገገሚያዋ ጊዜ ነበረ። ስለዚህ የምድሪቱን ሰንበት አለማክበር የባቢሎን ምርኮ አመጣ። ምናልባት እንደ ምድር የከደኑን፣ እንደ ምድር ያጠገቡን የነሱን ሰንበታቸው ሊናፍቀን ይገባል። ወላጆቻችን ሊሆኑ ይችላሉ፣ ወዳጆቻችን ሊሆኑ ይችላሉ። የነሱ ሰንበት ሊናፍቀን ይገባል። ያሳረፉን ማረፍ አለባቸው። ያበሉን መጥገብ አለባቸው። ያገለገሉን መገልገል አለባቸው። የደከሙልን ሊደከምላቸው ይገባል። በህይወቱ ውስጥ ትልቁ በደል ውለታን መዘንጋት ነው። እግዚአብሔር አይወድም ይሄንን። እንኳን ለሰው ውለታ ለምድር ውለታም ይከራከራል የሰራዊት ጌታ እግዚአብሔር። ወገኖቼ ይከራከራል። በህይወት ላይ የፒያሳ መንገድ በዚህ በኩል ነው ብሎ መንገድ ያሳየ እንኳን ውለታው ይረሳል። እንኳን የዘላለምን መንገድ ያሳየ፣ እንኳን ያጽናና፣ እንኳን የመከረ፣ እንኳን ያበላ፣ እንኳን ያጠጣ፣ እንኳን ያለበሰ ያደመቀ በዚህ በኩል ነው 4 ኪሎ መንገድ ያለ ውለታው አይረሳም። ይሄ መንፈሳዊ መሆን አይደለም፣ ሰው የመሆን ጥያቄ ነው። እግዚአብሔር የምድሪቱን ሰንበት ለማገገሟ ብቻ አይደለም፣ ለእንደገና ኃይሏ ብቻ አይደለም ያዘዘው። የምድር ሰንበት የታዘዘበት ምክንያቱ 6 ዓመት ሰርተው በ6ኛው ዓመት በረከት 7ኛው ዓመት እንደሚዘለቅ ሳይሰሩም ጌታ እንደሚያኖር እንዲያምኑ ነው። ይሄ ለብዙ ነገር ይረዳል። እኛ ከሌለን የማይኖሩ የሚመስሉን ብዙ ጉዳዮች አሉ። እኛ ከሌለን የማይኖሩ የሚመስሉን ብዙ ሰዎች አሉ።
ጌታ እንደሚያኖር በስድስተኛው ዓመት ጸሎታችሁ ሰባተኛውን ዓመት እግዚአብሔር እንደሚያኖር በሰራችሁበት ዘመን በረከት በማትሰሩበት ዘመንም እንደምትኖሩ እግዚአብሔር ማስተማር ይፈልጋል። መስራት መልካም ነው፣ መሮጥ መልካም ነው፣ ማሰብ መልካም ነው፣ ማቀድ መልካም ነው። ማሰብና ማቀድ ግን ጣዖት እንዲሆንብን የእግዚአብሔር ፈቃድ አይደለም። መሮጥ ጣዖት እንዲሆንብን የእግዚአብሔር ፈቃድ አይደለም። ዘርቶ ማጨድም በእግዚአብሔር ነው። በእግዚአብሔር ነው ወገኖቼ። ቅድም እንደጠቀስነው ነው ገበሬ ችሎታው መዝራት ነው። ማሳደግ ግን ተአምራት ነው። ማሳደግ ችሎታ አይደለም ወገኖቼ፣ በውስጥ ያለው አምላካዊ ተአምር ብቻ ነው። ከሞተ እህል ውስጥ ህይወት ማብቀል፣ ጥቂት ዘርቶ የተተረፈረፈ መሰብሰብ፣ ይሄ ችሎታ አይደለም፣ አምላካዊ ተአምር ነው። ስለዚህ እነዚህ ሰዎች ለ490 ዓመታት ያህል እግዚአብሔር እንደሚያኖር መኖሪያ የዘላለም አምላክ መሆኑን ሳይማሩ ቀሩ። የ490 ዓመት የምድሪቱ ሰንበት 7 ዓመት ነው። እግዚአብሔር ሂሳብ ከተሳሰበ በሳፊ ነው። ስለዚህ እነሱ ከምድሪቱ 7 ዓመት ተነቀሉ። ምድሪቱ 7 ዓመት ሰንበቷን አከበረች ይላል። የባቢሎን ምርኮ ምክንያት አንዱ ይሄ ነው። ሌላው ምክንያት ምንድነው? ነቢያት ሐሰት ናቸው። የሐሰት ነቢያቶች የፈሉበት ዘመን ነበረ። ክረምት አግቢ የሚባል ነገር አለ። ክረምት መግባቱን እንደው የሚያስተዋውቅ ነው። የክረምት ሞተረኛን በለው ከፊት የሚሄድ ነው። ክረምት አግቢ በክፉ ዘመን ላይ ልክ እንደ ክረምት አግቢ ያሉ ነቢያት ሐሰት አሉ። ነቢያት ሐሰት በክፉ ዘመን ላይ ማርማር ነው የሚሉት። የእውነት ነቢያት ደግሞ ሬትሬት ነው የሚሉት። ምክንያቱም የእውነት ነቢያት ተመለሱ ይላሉ፣ የሐሰት ነቢያት ደግሞ ሰላም ነው ይላሉ። የእውነት ነቢያት የእግዚአብሔርን ልብ ለሕዝብ ይገልጣሉ፣ የሐሰት ነቢያት የምኞት ቸርነት ይነሰንሳሉ። ወገኖቼ የሐሰት ነቢያት የተናገሩት መልካም መጨረሻው ምንድነው የሚሆነው? ክፉ ነው የሚሆነው። የእውነት ነቢያት ግን የተናገሩት ተግሳጽ መጨረሻው መልካም ነው የሚሆነው። ከመጀመሪያው የመጨረሻው ጣዕም ይሻላል። ብዙ ነገሮቻችን ለመጀመሪያው ጣዕም ነው የሚሮጡት። የመጀመሪያው ጣዕም ምንድነው? ስሜት ነው። የመጀመሪያው ጣዕም ምንድነው? የምኞት መጋጋል ነው። የመጀመሪያው ጣዕም ምንድነው? አሁን ልቤ የፈቀደው ነገር ነው። ነቢያት ሐሰት በደጅ ብቻ እንዳይመስላችሁ፣ ልባችንም አንዳንዴ የሐሰት ነብይ ይሆናል። ልባችን ራሱ ያስተናል። ስለዚህ ባቢሎን ምርኮ ምክንያቶቹ አንዱ የሐሰት ነቢያት ናቸው። ሶስተኛ አጉል ኩራት ነው። እግዚአብሔር ኢየሩሳሌምን መቅደሱን ጥሎ አይጥልም። ተውት፣ ኤርምያስን ሟርተኛ ነው። ስለዚህ እነኚህ ሰዎች ከንጉስ ጋር እንደሚያወሩ አላወቁም። የንጉስ እያንዳንዱ ንግግሩ አንቀጽ ነው። የንጉስ እያንዳንዱ ንግግሩ አንቀጽ ነው። እያንዳንዱ ንግግሩ ጦር ሊያዘምት ይችላል። እያንዳንዱ ንግግሩ አገር ጥሶ ሰራዊት እንዲገባ ያደርጋል። የንጉስ አቅሙ ያለው ቃሉ ላይ ነው። እግዚአብሔር ንጉስ ነው። ስለዚህ ንግግሩን ከምንም ቆጠሩት። አራተኛ ንስሐን መጥላት ነው። እግዚአብሔር በደላቸው አይደለም ያስመረረው፣ ንስሐን መጥላታቸው ነው። ከልጃችን መቆሸሽ በላይ የሚያናድደን ውሃ መጥላቱ ነው።
ውሃ መጥላቱ ነው። ልናቅፈው እንፈልጋለን፣ ግን አጥበን ነው ማቀፍ እንፈልገው። የሚያቅፈን አባታችን አጥቦ የሚያቅፈን ነው። ስለዚህ ንስሐን መጥላት። አምስተኛው ሕዝቅያስ ነበር አንዱ ምክንያት ለባቢሎን ምርኮ መፋጠን። እግዚአብሔር ዘመን አልቋል፣ ቤትህን አስተካክል አለው። አለቀሰ። በእውነትም ለእግዚአብሔር ቤት የሰራው ብዙ ውለታ አለ። እግዚአብሔር ባባ አዘነ። እግዚአብሔር ጨርሷል፣ እኔ ልቀጥል አለ። እግዚአብሔር ሲጨርስ መቀጠል ጥፋት ነው። በቃ ካለን ይብቃል። እሱ በቃ ብሎ እንዳንጀምር፣ እሱ ጀምሮ በቃ እንዳንል እግዚአብሔር ይርዳል። ሕዝቅያስ ምን ነው ጌታዬ ብሎ አለቀሰ። ያ የነገረው ነብይ ተመልሶ መጣና ከኔ ጋር ሆኖ ተመልሶ መጣና በእድሜ ለ15 ዓመት ጨምሬልሃለሁ አለው። 15ቱ ዓመት የካበውን የሚነድበት ሆነ። ከባድ ነው ወገኖች። 15ቱ ዓመት ከበሽታው እንደዳነ ከበሽታ መዳኑን የሰሙ መጡ። ከበሽታ የዳኑ ሰዎች ነው። ከበሽታ መዳኑን የሰሙ ባቢሎናውያን ሊጠይቁት መጡ። በቤተ መንግስቱ አላስተናገዳቸውም። የሚገርማቸው ነው። በግምጃ ቤቱ አስተናገዳቸው። ያ ህዝብ የእግዚአብሔር ህዝብ ነው። የዛ ህዝብ ምስጢር የእግዚአብሔር መንግስት ምስጢር ነው። መንግስት የሚኖረው በሰራዊቱ እንዳይመስላችሁ በሚስጥሩ ነው። የእግዚአብሔርን ምስጢር ለአሕዛብ ገለጠ። የእግዚአብሔር ስራ የእግዚአብሔር መንግስት ስራ ነው። የእግዚአብሔርን የመንግስት ስራ አውጥቶ በአደባባይ መግለጥ፣ የእግዚአብሔርን ቤት ምስጢር አውጥቶ በአደባባይ ለአሕዛብ መስጠት የእግዚአብሔርን ህዝብ ለምርኮ አሳልፎ ይሰጣል። ዛሬ ጠላትን እያነቃቃን ያለነው እኛ ነን። ቤቱ አልችል ያለን አመላችን። ስለዚህ አስጎበኛቸው። ይሄው ከጥንት ጀምሮ ከአባቶቻችን ዘመን ጀምሮ የተከመረው ወርቁ ይሄውና አለ፣ አልማዙ ይሄውና አለ፣ ጥበቡ ይሄውና አለ፣ ስልጣኔ ይሄውና አስጎበኘ። ያላዩት ነገር የለም። ነብዩላ ከእግዚአብሔር እነማን መጡ ቤት? ባቢሎናውያን። ምን አዩ? ከጥንት ጀምሮ አባቶች ያጠራቀሙትን በሙሉ አዩ። አዎ ያዩትን ለመውሰድ ተመልሰው ይመጣሉ አለው። ደህና ነው፣ በእኔ ዘመን አይሆን እንጂ ይሆናል። ከሕዝቅያስ የሚጠበቅ አይደለም። እንደዚህ አልነበረም ሕዝቅያስ። በእኔ ዘመን አይሆን ደህና ነው አለ። ምን ደህና ነው ይሄ? ልጆችህን ለምርኮ ይወስዳሉ፣ ባሪያ ያደርጓቸዋል። ደህና ነው ብቻ በእኔ ዘመን አይሆን። ሕዝቅያስ የባቢሎን ምርኮ አፋጥኗል። ታዲያ በመጀመሪያው ፍልሰት ብዙም አልተጎዱም ነበረ። ሁኔታው ይለወጣል ብለው አስበዋል። ግን የባቢሎናውያን እንደገና ተመልሰው መጥተው መቅደሱን ሲያቃጥሉ፣ ኢየሩሳሌምን ሲያፈርሱ ፍጹም ልባቸው ተሰበረ። ሐዘንተኞች ሆኑ። ስለዚህ እግዚአብሔር ለነዚህ አዲስ ዘመን እንደሚመጣ በሕዝቅኤል በኩል መልእክት ላከላቸው። እግዚአብሔር ይመስገን። ባቢሎናውያን ህዝቡ እሺ ካለ ባላጋሮች አይደሉም። የህዝቡ ጠላት አልነበሩም በብዛት። ያንን ሁሉ ህዝብ ወስዶ ባቢሎን ሀገር ላይ መቀለብ ምን ይባላል ወገኖች? አይሰራ ህዝቡ ጡብ እርገጣ ይባል፣ ጭቃ እርገጣ ይባል፣ ዝም ብሎ ነው የሚኖረው በባቢሎን። እንደውም ባቢሎናውያን አንዳንድ ጊዜ ዝማሬያቸውን ይሰሙ ስለነበረ ዘምሩልን ይሏቸዋል።
ያን የምትዘምሩት ላምልስ ይዘምሩልን። ዜማው ይማርካቸው ነበረ። እንዴት እንዘምራለን በባዕድ ምድር ላይ? ባቢሎናውያን የእስራኤላውያን እርግጠኛ ጠላት አልነበሩም፣ የመቅደሱ ግን ጠላት ነበሩ። ስለዚህ እስራኤላውያን የመቅደሱ ጠላት የኔም ጠላት ነው የሚል ጭንቀት አደረባቸው። መፍራት እናንተን የማይወደውን አይደለም፣ እግዚአብሔርን የማይወደውን ነው። እግዚአብሔርን የሚወድ እናንተን ሳይወዳችሁ አይቀርም። እናንተን የሚወድ ግን እግዚአብሔር ላይወድ ይችላል። ስለዚህ የሰው ፍቅር መለኪያው ምንድነው ስንል እማመልከውን ሲወድልኝ፣ አስተማማኝ ኑሮ አስተማማኝ መመዘኛ ያለው እዚያ ላይ ነው። ታዲያ በዚህ ሁሉ ትርምስ ውስጥ ያሉ እስራኤላውያን የእግዚአብሔር ድምጽ መጣላቸው። ያ ድምጽ ሲመጣ ግን በማይገላመጡ ሰራዊቶች ራእይ ነው የመጣው። አሁንም መፍትሄ ያለው ባለመገላመጥ ብቻ ነው፣ በመፍጠን ብቻ ነው፣ ቀጥ ብሎ መንገድን በመሄድ ብቻ ነው። ችግሩ አይደለም ችግሩም አይደለም ከባድ፣ መገላመጥ ነው ከባድ። መገላመጥ ነው ከባድ። መገላመጥ መንገድ ላይ ያስቀራል። መገላመጥ ያዘገያል። መገላመጥ ፈሪ ያደርጋል። መገላመጥ ባጉል ምስጋና ልብን ያንሆልላል። ወደፊት መገስገስ። እግዚአብሔር ለሕዝቅኤል የተገለጠበትን እስቲ ራእይ እንመልከተው። በዚህ ራእይ ውስጥ እግዚአብሔር ይገለጻል። እንዴት ነው የሚገለጸው? ኪሩቤል ይገለጻሉ። እንዴት ነው የሚገለጹት? እግዚአብሔር ይመስገን። ክፍሉን ስታነቡት የሚያስደንቅ ነገር የምታዩት። እኛ መቅደሱ ተብሎ ሲነገረን፣ እኛ መንበሩ ተብሎ ሲነገረን በጣም ትንሽ ነገር ነው የሚታየን አይደለም ወገኖቼ። እንደ ወርቅ እንደሚያብለጨልጭ ወርቅ ተብሎ የተገለጠው ባለቤቱ፣ እንደ እሳት ነበልባል ተብሎ የተገለጠው እንደ ነው የተባለው እንጂ እሳት ሁሉ እሱ አይደለም፣ ወርቅ ሁሉ እሱ አይደለም። መግለጫ ቢያጣ እንደሚያብለጨልጭ ወርቅ እንደ ነው። እንደ አጋዥ ነው። ለሰባራ ቃላት አጋዥ ነው። መገለጥ ለማይችሉ ሐሳቦች ማብራሪያ ነው። እንደ እግዚአብሔር እንደ ነው። በእንደ የሚገለጥ አምላክ ነው። እግዚአብሔር እንደዚህ ነው አይባልም። ምክንያቱም ከምንለው የላቀ ነው እግዚአብሔር። ይሄ አምላክ በእንደ የተገለጠው አምላክ በላይ በአርያም አለ። ከስሩ ደግሞ የሰምፔር ዙፋን ተዘርግቷል። ሰማያዊ ወርቅ ነው። ከሰምፔር ዙፋን ቀጥሎ ደግሞ ሰማይ ተዘርግቷል። ሌላ ሰማይ ነው። ይሄ የምናየው ሰማይ አይደለም። ከሰማዩ በታች ኪሩቤል ተነጥፈዋል። ከኪሩቤል በታች መንኮራኩር ይሄዳል። እንደዚህ ያለ አምላክ እግዚአብሔር ይመስገን። አዎ አንድ ጊዜ ወደዛ ጥግ ይሄዳሉ፣ አንድ ጊዜ ወደዚህ ጥግ ይምዘገዘጋሉ። በመንኮራኩሩ ላይ ያሉ ኪሩቤል እንስሶች ይመላለሳሉ። ጥግ የለህም ሲሉት፣ ዳር የለህም ሲሉት፣ ተነክታ አታበቃም ሲሉት፣ ጨረስንህም አትባል አምላክ ነህ ሲሉት፣ ከጥግ እስከ ጥግ እየበረሩ ያመልኩታል። እግዚአብሔር ይመስገን። በየትኛውም ጥግ ቢጓዙ፣ በአራቱም ጥግ ቢበሩ ፊት እንጂ ጀርባ የላቸው። የእግዚአብሔር ሰራዊት ፊት ነው ያለው። የእግዚአብሔር ሰራዊት ታሪኩ ላይ አይዘገይም። የእግዚአብሔር ሰራዊት ክፉ ገጠመኙ ላይ አይዘገይም። የእግዚአብሔር ሰራዊት የትላንት ውድቀቱ ላይ አይዘገይም። የእግዚአብሔር ሰራዊት በአራት ማዕዘን ፊት ነው ያለው።
እግዚአብሔር ይመስገን። አዎ መገላመጥን የሚወልድ ይሆነው ፊት እንጂ ጀርባ የሌለውን አምላክ ነው የምናመልከው። ለማንም ጀርባ የለውም እሱ። ማንንም ገሸሽ አይልም፣ ማንንም ጥሎ አይሄድም። እንደ አምላካችን እኛ ፊት እንጂ ጀርባ ሊኖረን አይገባም። ጀርባም ካለን ጀርባችን ለዓለም ነው፣ ፊታችን ለእግዚአብሔር ነው። እግዚአብሔር ይርዳን። እስቲ ቁጥር 4 እንይ። ሕዝቅኤል 1 ቁጥር 4 ሕዝቅኤል 1 ቁጥር 4 የእግዚአብሔርም እጅ በዚያ በእኔ ላይ ሆነች፣ እኔም አየሁ፣ እነሆም ከሰሜን በኩል አውሎ ነፋስና ታላቅ ደመና የሚበርቅም እሳት መጣ፣ በዙሪያውም ጸዳል ነበረ፣ በመካከልም በእሳቱ ውስጥ እንደሚብለጨለጭ የወርቅ ምስያ ነበረ። አውሎ ነፋስ ምንድነው? የእግዚአብሔር የሚያጠራ ባህሪ ነው። እግዚአብሔር ሲመጣ አውሎ ነፋስ ይመጣል፣ መጥራት ይመጣል። ነፋስ ስንዴና ገለባን ይለያል። የእግዚአብሔር መገኘት አንዳንድ ጊዜ ሊያሳንስ ይችላል። ገለባና ስንዴውን ይለያል፣ ያጠራል። ይሄ የፍርዱ ምሳሌ ነው። ታላቅ ደመና ይላል። አሁንም በእግዚአብሔር መገኘት ውስጥ ነው። በረከትን ማዘል ነው። እግዚአብሔር ሲመጣ ብዙ የህይወት በረከትን ይዞ ይመጣል። የዓለም ሀያላን ሀገሮች እንኳን የኛ እንደ ሀገር ሲጎበኙ እንዲሁ አይመጡም። አንድ ትልቅ እርዳታ ይዘው ነው የሚመጡት ይባላል። እግዚአብሔር ሲመጣ እንዲሁ አይመጣም። ብዙ በረከት ይዞ ይመጣል። ታላቅ በረከት። እግዚአብሔር ይመስገን። ይሄ ብቻ አይደለም፣ የሚበርቅ እሳት። እሳት አቀጣጥላችሁ ቱግ ቱግ የሚል ካለ ትፈራላችሁ፣ ወዲያው ነው የምታወጡት። ትንሽዬ ፍንጥጣቂ እንኳን ካለ ድምጽ ካለው እሳትን ያለ ድምጽ ነው የምንቀበለው። ድምጽ ካለ እንፈራለን። ቶሎ ነው ደጅ የምናወጣው፣ ቶሎ ነው ለማጥፋት የምንቸኩለው። ይሄ እሳት ሲመጣ ግን ውስጡ ምን ነበረ? መብረቅ ነበረ። ስለዚህ ይሄ ግርማዊነቱን ነው የሚያሳየው። እግዚአብሔር ይመስገን። አዎ ሀያላን መንግስታት ሲመጡ መድፍ ይተኮስ የለ? የኛ ጌታ ሲመጣ ደግሞ መብረቅ ከእሳት ውስጥ ይወጣል። ልብ አድርጎ ወደ ኋላ እንመጣለን። በሰማይ ያለው ነው በምድር የሚከናወነው። ንጉሱ ሲመጣ ከእሳቱ ውስጥ ይበርቃል። ስለዚህ አንድ ንጉስ ሲመጣ መድፍ ይተኮሳል። ንጉሱ ሲመጣ ታላቅ ደመና ይዞ ይመጣል። አንድ ንጉስም ሲመጣ ብዙ እርዳታ በረከት ይዞ ይመጣል። በሰማይ ያለው በምድር ተኮርጆ ነው ያለው። በምድር ላይ የምናየው ሁሉ ከሰማይ የተኮረጀ ነው። በዙሪያው ምን ነበር ይላል? ጸዳል ነበረ። ጸዳል ስስ ብርሃን ነው። ጸዳል ስስ ብርሃን ነው። ተስፋ ይሰጣል እግዚአብሔር። ጸዳሉ ተስፋ ነው። እግዚአብሔር ይመስገን። ያ ገናና አምላክ ግን እንደሚያብለጨልጭ እንደ ወርቅ ምስያ ነው ይላል። መግለጫ የለውም፣ አይገለጥም። ብቻ እንደሚያብለጨልጭ እንደ ወርቅ ምስያ ነው። ወርቅ ነው ከተባለ እንደ ወርቅ ክቡር ነው። ወርቅ የአቅም መለኪያ ነው። እግዚአብሔር ክቡር ነው። ወርቅ ንጹህ ነው፣ የተጣራ ነው። የተጣራ ንጹህ ነው።
በቆየ ቁጥር የሚያበራ ነው ወርቅ ማማር ነው፣ ውበት ነው። እግዚአብሔር ክቡር፣ እግዚአብሔር ንጹህ፣ እግዚአብሔር ውብ ነው። እግዚአብሔር ይመስገን። ስለዚህ የባቢሎን መንግስት ለያዛቸው ለነኚህ ሰዎች እንዲህ ያለ መንግስት ሲገለጥ ልባቸው እንዴት ይሆን የሚደፍረው? እግዚአብሔር ላላችሁበት ሁኔታ ራሱን ነው የሚገልጽላችሁ። የማያዳግመው ምላሽ የእግዚአብሔር ክብሩ ሲገለጽ ነው። ቁጥር 26 እስከ 28 እስኪ እንመልከተው። አሁንም የእግዚአብሔርን መልክ ነው የምናገኘው በምዕራፍ 1 ላይ። ከእንስሶቹም ራስ በላይ የሚያስፈራ በረዶ የሚመስል የጠፈር አምሳያ በራሳቸው ላይ ተዘርግቶ ነበር ይላል። በቀጥታ አይደለም፣ እግዚአብሔር በኪሩቤል ላይ በቀጥታ አላረፈም። ከበላዩ ምን አለ? የሚያስፈራ በረዶ የሚመስል ጠፈር። ሰማይ እኮ ነው፣ ሰማይ ነው ወገኖቼ። ምን አይነት አምላክ ነው ወገኖቼ! ለመንበሩ ሰማይ ዙፋኑ፣ ምድር የእግሩ መረገጫ። እግዚአብሔር ይመስገን። ሰማይ ዙፋኑ፣ ምድር የእግሩ መረገጫ ከሆነ እሱ የሚርቅበት ግዛት የለም፣ ለሱም የሚበቃ ግዛት የለም። ከጠፈሩም በታች ክንፎቻቸው እርስ በርሳቸው ተቃንተው ነበረ። ለእያንዳንዱም ገላውን የሚከድን ሁለት ክንፎች ነበሩት። ገላቸውን ለምንድን ነው የሚከድኑት? ነደ እሳት ስለሆነ እግዚአብሔር። ክንፎቻቸው ለምንድን ነው የተቃኑት ወደ ላይ? ድምፅ ስላለው ለመስማት ዝግጅት ነው። ሰራዊት ጠባዩ አለመገላመጥ ብቻ አይደለም፣ ነቅቶ መስማትም ነው። ሲሰማ ደግሞ አንድ ሰራዊት የሚወስነው ውሳኔ ከባድ ነው። ከባድ ውሳኔ። አንድ ወታደር ንጉስን ሲሰማ የሚወስነው ውሳኔ ማንም የማያደርገው ውሳኔ ነው። ነፍሳቸውንም አልወደዱም ማለት የሚለው እስከ ሞት ድረስ ነፍሳቸውን አልወደዱም። የእግዚአብሔር ሰራዊት እስከ ሞት ድረስ ነፍሱን ላይ ወድ ይችላል እግዚአብሔር ሲናገር። ምክንያቱም እግዚአብሔር ከመኖራችንም ይበልጣል፣ ድምፁ ከህይወታችንም ይበልጣል። ስሙ ይባረክ። ሲሄዱም የክንፎቻቸው ድምፅ እንደ ብዙ ውሃ ድምፅ፣ እንደ ሁሉን የሚችል የአምላክ ድምፅ፣ እንደ ታላቅም ሰራዊት ድምፅ ሆኖ ሰማሁ ይልና ዝቅ ብላችሁ እስቲ ቁጥር 26 ላይ እንየው። ይቅርታ። በራሳቸውም በላይ ካለው ጠፈር በላይ የሰንፔር ድንጋይ የሚመስል የዙፋን አምሳያ ነበረ። በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበረ። በመልኩ አይደል የተፈጠርነው? እንደ ሰው መልክ አምሳያ ነበረ። ምን አይነት አምላክ ነው እግዚአብሔር! ሰውን እንደዚህ የወደደው ሲገለጥ እንኳን እንደ ሰው መልክ አምሳያ፣ ከወገቡም አምሳያ ወደ ላይ የሚብለጨለጭ የወርቅ ምስያ አየሁ። ከወገቡም አምሳያ ወደ ታች ምንድነው የሚለው? እንደ እሳት አምሳያ አየሁ። በዙሪያው ምን ነበረ? ጸዳል ነበረ። በዝናብ ቀን በደመና ውስጥ እንደ ቀስተ ደመና አምሳያ እንዲሁ በዙሪያው ያለ ጸዳል አምሳያ ነበረ። የእግዚአብሔር ክብር ምሳሌ መልክ ነበረ ይላል። እግዚአብሔር ይመስገን። አው በዚህ ክፍል ላይ መልኩ አይገለጽም፣ እግዚአብሔር ፊቱ አይገለጽም። እግዚአብሔር ለሙሴ እንደተናገረው የሱን ፊት አይቶ በህይወት የሚኖር የለም። ፀሐይን ፊት ለፊት ማየት አንችልም። የፀሐይን ጌታ ባናየው ምን ይደንቃል? ከፀሐይ 7 እጅ የሚያበራውን ባናየው ምን ይደንቃል? ፊቱ አይታይም። የእግዚአብሔርን ፊት አይቶ በህይወት የሚኖር የለም። ስለዚህ ከወገቡ በላይ እንደሚብለጨለጭ እንደ ወርቅ አምሳያ ምስያ፣ ከወገቡ በታች ደግሞ እንደሚነድ እሳት ምስያ ነበር። ይሄ ልዕልና ነው እኛን ያከበረው። የማይደፈር ግሩም ነው፣ እኛ ግን አገኘ ነው። የማይገኝ ልዑል ነው፣ እኛ ግን አብረነው በላን ጠጣን ነው የሚለው። እግዚአብሔር ይመስገን።
የማይደፈረውን ግሩም ቀራጮች እኮ አቅፈውት ነበር የሚዞሩት የነበረው። የማይገኘው ልዑል ከአመንዝሮች ጋር ይበላ ነበር። ምክንያቱም ወደ ራሱ ይስበናል እንጂ ወደ ኃጢአታችን መቼም አንስበው። የእግዚአብሔር ቅድስና አይጎድፍም። እግዚአብሔር ይመስገን። የኛ ቅድስና በእንክብካቤ ውስጥ ነው ያለው፣ በጥንቃቄ ውስጥ ነው ያለው። የእግዚአብሔር ቅድስና አይጎድፍም። እንደኛ ካለ ውዳቂ ጋር እንደኛ ካለ ብላሽ ጋር በመዋሉ እግዚአብሔር ትችት አይፈራም ወይ? የበላይ ስለሌለበት ትችት አይፈራም። እግዚአብሔር ይመስገን። ለሚያደርገው ነገር ሁሉ ከተፈጥሮ በላይ ከሕግ በላይ ነው እግዚአብሔር። አዎ በእንዲህ ያለ መልኩ እግዚአብሔር መገለጹ ናቡከደነጾርን ከሚያህል ቂሮስን ከሚያህል ዳሪዮስን ከሚያህል ከባድ ንጉስ ማን ያድነናል እንዳይሉ ነው። ማን ያድነናል እንዳይሉ ነው። ናቡከደነጾር የሚገዛው ግዛት በሙሉ ከእግዚአብሔር የዙፋን አዳራሽ የሚተካከል አይደለም። የዙፋን አዳራሹ ምድር እንኳን አይበቃው፣ ሰማይም አይበቃው። የዚህ ጌታ ሰራዊቶች ነበሩ፣ ሲሄዱ አይገላመጡም ነበር። እግዚአብሔር ይመስገን። ኪሩቤል እነማን ናቸው? እነማን ናቸው ኪሩቤል? በዚህ ክፍል ላይ ተገልጠዋል። ኪሩቤል የመላእክት ወገን ናቸው። ተፈጥሯቸው ረቂቅ ነው። ዙፋኑን ከበው የሚቆሙ ምን አሉ? ሱራፌል የሚባሉ ሽማግሌዎች አሉ። ካህናተ ሰማይ የሚባሉ የሰማይ አገልጋዮች። ኪሩቤል ደግሞ ዙፋኑን መንበሩን ይሸከማሉ። ሊቃውንቶቻችን ተሸክሟቸዋል እንጂ አልተሸከሙትም ይላሉ። ምክንያቱም ሰማይና ምድር በእጁ ከሆነ እነሱንም ጭምር ተሸክሟቸዋል። ግን እግዚአብሔር ንጉሥ ነውና መንበር አለው። መንበሩን ደግሞ የተሸከሟሉ። ቤተ መንግስት ሲገለጥ የንጉሱን ወንበር ስናየው ንጉሱ ወንበር ላይ ያማረ ቅርጻ ቅርጽ እናያለን አይደል? ቢያንስ የምን ምስል እናያለን? የአንበሳ እናያለን። የጌታ ዙፋን ተመልከቱት። በምድር የምታዩት ሁሉ ከሰማይ የተሰረቀ ነው። ዙፋኑ ቢያንስ የአንበሳ ምስል አለው። በዙሪያው ደግሞ በንጉሱ ዙሪያ ደግሞ አማካሪዎች አሉ፣ ሰራዊቶች አሉ። እንደገና ወደ ውጭ ሀገር የሚላኩ ደግሞ ምኖች አሉ? እንደራሴዎች፣ አምባሳደሮች አሉ። በጌታ ዙፋን ዙሪያ የሰማይ ካህናት አሉ። በዙፋኑ ዙሪያ ሰራዊተ መላእክት አሉ። እንደ ገብርኤል ብስራት ይዘው የሚወጡ እንደ ሚካኤል ደግሞ የሰናክሬምን ሰራዊት የሚፈጁ ግዳጅ ፈጻሚዎች አሉ። ይሄ ብቻ አይደለም። በንጉሱ ፊት ለፊት መልእክት ተቀብለው የሚበሩ ደግሞ አምባሳደሮች አሉ። በጌታ ፊትም እየተቀቡ በየቀኑ የሚላኩ አገልጋዮች አሉ። ቅብአቱ በየቀኑ ሰው ያወጣል። እግዚአብሔር ይመስገን። ንጉስ ነው፣ መልእክተኛ አለው። መልእክተኛ አለው። አምባሳደር ራሱን አያጭም፣ ንጉስ ነው የሚያጨው። ጥሪ ነው የሚደርሰው። እግዚአብሔር ጥሪ የላከላቸው አምባሳደሮች ዛሬም አሉ። እየተቀቡ ከፊቱ ይወጣሉ፣ ወደ ዓለም ሁሉ ይላካሉ። እግዚአብሔር ይመስገን። ስለዚህ በሰማይ የምናየው ሁሉ በምድር ላይ አለ። በምድር ላይ የሚታየው ሁሉ ከምድር የጀመረ አይደለም፣ ከሰማይ የመጣ ነው።
አራቱ እንስሶች ወይም ኪሩቤል ይባላሉ። እነኚህ ምድራውያን ፍጥረቶች ናቸው አይደሉም? ግን ለምንድን ነው አራቱ እንስሶች የተባሉት? በምድር ላይ ያሉትን አራት ፍጥረታትን ታላላቅ ፍጥረታትን ይወክላሉ፣ ይመግባሉ፣ ወኪል ናቸው። እግዚአብሔር በእነዚህ ሁሉ ላይ መንገሱን ያስረዳሉ። የመጀመሪያው ሰው ዘር ነው። ሁለተኛው ደግሞ የአንበሳ ምስል አይደለም የሚለው የአራዊት ወገን ነው። ሶስተኛ ደግሞ የቤት እንስሶች አይደሉ? ወኪሉ ማን ነው? የላም ፊት ነው። አራተኛ ደግሞ ንስር ነው፣ አዕዋፋትን የሚወክል ነው። እነዚህ ኪሩቤል አራት ፊት አላቸው። የሰው መልክ ያለው አለ፣ የአንበሳ መልክ ያለው አለ፣ የላም መልክ ያለው አለ፣ እንደገና የንስር መልክ። የሰው ፊት ሕያውነትን ያሳያል። የእግዚአብሔርን ዙፋን የሚሸከም ሕያው ነው። እግዚአብሔር ይመስገን፣ ከዙፋኑ የተነሳ ሕያው ነው። የአንበሳ ፊት ግርማዊነትን ያሳያል። የእግዚአብሔርን ዙፋን የሚሸከም አስፈሪ ነው፣ አይደፈርም። ቢደፈርም ቅጣት አለው። ሙሴ የጌታን ፊት አይቶ ከመጣ በኋላ ፊቱ በራ። እስራኤል ፊትን ይሸፍንልን አሉት። የላም ፊት ሰጪነትን፣ ቸርነትን ነው የሚያመለክተው። ላም ሰጪ ነች። ሕፃናት ሁሉ የሚያዩት እሷ በምትሰጠው ወተት ነው። አንድ ቀን አለ ምክንያት ታለብኩኝ ብላ አቤቱታ አቅርባ አታውቅም። ሰጪነትን፣ የእግዚአብሔርን ዙፋን የሚሸከሙ መገለጫቸው ቸርነት ነው። ቸርነት ነው። ጌታ ስስታም ልጅ የለውም ወገኖቼ። የእግዚአብሔር ሕዝብ መገለጫው ቸርነት ነው፣ ደግነት ነው፣ ርኅሩህነት ነው ወገኖቼ። ጌታ ቸር ነው። ቸር ነው። ቅመሱ እኮ ተብሎ እኮ ምን ቀምሰው በምንድን ነው እኮ? ቸርነትን በመለማመድ ነው፣ በመለማመድ ነው እንጂ እንደገና ደግሞ ድጋሚ ከሱ በመውሰድ ይመስላችኋል? ቅመሱ ሲባል እንደገና ሌላም ማምጣ ነው የምንለው። ቸርነትን መለማመድ ነው፣ መለማመድ ነው በህይወታችን። የንስር ፊት አስተዋይነት ነው። የጌታን ዙፋን የሚሸከሙ አስተዋዮች ናቸው። ልብ አድርጉ። እነዚህ ኪሩቤል አራቱ እንስሶች በአራት አቅጣጫ ነው የቆሙት። አንዱ ኪሩብ ላይ አራት መልክ ነው ያለው። አንዱ ኪሩብ ላይ አራት መልክ ነው ያለው። አንዱ ኪሩብ ላይ አራት መልክ፣ አንዱ ኪሩብ ላይ አራት መልክ ነው ያለው። ስለዚህ 16 ፊት ነው የሚታየው። ምን አይነት የሚደንቅ ነገር ነው! ፊት መሪው ግን የሰው ፊት የሚመስለው ነው፣ የሰው መልክ ያለው ነው። እንዴት ይደንቃል! ሰውን እንዴት ቢያከብረው ነው! እነዚህ ምድራውያን አይደሉም፣ ሰማያውያን ፍጥረቶች ናቸው። የመላእክት ወገን ናቸው፣ ረቂቃን ናቸው። የሰው ፊት ያለው ነው የሚመራው። በስተቀኙ በኩል ደግሞ የአንበሳ ፊት ያለው አለ። እንደገና በስተግራው በኩል ደግሞ የላም ፊት ያለው፣ ከዚያ በኋላ ደግሞ የንስር ፊት ያለው። አራት ፊት ያላቸው ወደ ታች ሲወርዱ አራት ክንፍ አላቸው። ስለዚህ በዛ በኪሩቤል መንበር ላይ ስንት ክንፎች አሉ ማለት ነው? 16 ክንፎች አሉ። ክንፋቸውን አንዳንድ ጊዜ ቀጥ ያደርጋሉ ወደ ላይ፣ መልእክት ተቀባይንን ማለት ነው። ወደ ታች ደግሞ ያዘቀዝቃሉ፣ ተገዥነት ነው። ወደ ጎን ሲዘረጉ ደግሞ እርስ በርስ ይነካካሉ፣ ህብረት ነው። የጌታን ዙፋን የሚሸከም ሁልጊዜ ህብረት አለ። የማይነካኩ ክንፎች አሉት።
የጌታን ዙፋን መሸከም አይችልም። ከክንፎቻቸው በታች ያው ክንፎቻቸውን በደንብ ልታስተውሉት ይችላል። ወደ ላይ ቀጥ ይላል፣ ወደ ታች ደግሞ ይወርዳል፣ እንደገና ደግሞ ወደ ጎን ይዘረጋል። የመስቀል ቅርጽ ነው ያለው። ከክንፎቻቸው በታች ምን አለ? እጅ አለ። አስደናቂ ተፈጥሮ ነው። ከእጃቸው በታች የምናየው እንደ አራዊት 4 እግር አይደለም የምናየው። ምንም እንስሳ ቢባሉ እንደ ሰው ቀጥ ያሉ 2 እግሮችን ነው የምናገኘው። ምንድነው ይሄ ቀጥ ማለት? ጽናት ነው። የጌታ ሰራዊት ጽኑ ነው። ጽኑ ነው። በየፌርማታው አባብሉኝ አይልም። ጽኑ ነው። የጌታ ሰራዊት ይጀምራል፣ መጨረሻው ላይ ደግሞ ሪፖርት ያቀርባል። በየወንዙ የሚማማል አይደለም። የጌታ ሰራዊት ቀጥ ያለ ነው ወገኖቼ። እንደው ምን አለ እንደው የክርስቲያኑ ሁሉ እንደው ወደ ጦል ላይ ወደ ውትድርና ቢላክ ወገኖቼ፣ ልፍስፍስ ሁሉ ምን ነው ብንላክ። ቤተ መንግስት ዝም ብላችሁ እስቲ አለፍ በሉ። ንጉሱን ቀጥ ብሎ ሌት ተቀን የሚጠብቀው ወታደር ሲያስቡት ዝም ብላችሁ ተመልከቱት። ከሱ ስለምናንስ ልንነቅፈው አንችልም። ከሱ የበለጠ ደሞዝ ነው ጌታ ለኛ የሚሰጠን። ግን ለንጉሳችን ዘባን ቆም። ጽናት የለም፣ መፍረክረክ ነው። ድሮ ጎበዝ ነበርን እኮ ወገኖች። የጌታ ፍቅር አያልፈሰፍስም፣ ጠንካራ ነው የሚያደርገው። የያዝነው አደራ በማንኛውም ሰዓት የምናስቀምጠው አይደለም። ሰው አይታችሁ ከጀመራችሁ ሰው አይታችሁ ታቆሙታላችሁ። መጨረሻው ላይ የምታገኙት እንደጀመሩ ነው። ጌታን ከሆነ ያየነው ቀጥ ብሎ መቆም ነው። ቀጥ ብሎ መቆም ነው። የምንሄድበት እስኪጠፋን ነው ከጌታ ጋር መሆን ያለበት። ውጡ ቢለን እንኳን የት ነው የምንሄደው? ጌታ ሆይ ጨለመብኝ እስክንለው። ዛሬ እግዚአብሔርን እየፈራ የሚኖር የለም፣ እያስፈራራ የሚኖር ነው ያለው። ቀጥ ያሉ እግሮቻቸው እግዚአብሔር መቅደስን ጎብኙት ለማለት ያሳየ ይመስላችኋል? ስርዓት ይሄ ነው። የኔ ሰራዊት መገለጫው ይሄ ነው። ቀጥ ያሉ እግሮች፣ ዝቅ ሲል ደግሞ ቀጥ ያለ እንደ ጦር የሚገባ እግር ደግሞ አይደለም፣ ኮቴ ያለው የሚያብለጨልጭ ነሐስ የሚመስል የጥጆች እግር የሚመስል። የጥጃ እግር ለስላሳ ነው፣ ገና መሬትን መንካት ብዙ አልለመደም። ስለዚህ ምድራዊ ነገር የማይነካው፣ አፈር የማይነካው፣ ያልነካው የጥጃ ኮቴ ነበራቸው። የጌታ ሰራዊት አፈር ላፈር አይልከሰከስ፣ ጭቃ ያቦካ አያላቁጥም ጭቃ። እግሮቹ እንደ ጥጃ እግሮች፣ ቆሻሻ ያልነካቸው የተወለወለ ነሐስ የሚመስሉ ናቸው። በምድር ብንኖርም ሰማያውያን ሰው ማለት ምድራዊ ኪሩቤል ማለት ነው። እግዚአብሔር በዚህ ዓለም ላይ የሚገለጠው በእኛ ነው። ክንፎቻቸው ስለተቀጣጠሉ 4 አቅጣጫ እንግልብ አድርጉ። በ4 አቅጣጫ ላይ 4 እንስሶች ቆመዋል። ክንፎቻቸው ተቀጣጥለዋል። ክንፎቻቸው ተቀጣጥለው ልክ ሲጓዙ ፊት ለፊት የሚታየው የማን መልክ ነው ተብሏል? የሰው መልክ የሚመስል ነው። ይበራል። የሚበራው ግን መንፈሱ ወደ ሄደበት ነው። የእግዚአብሔር መንፈስ ወደ ሄደበት የሚበራው ይበራል። እዛ ጥግ ደርሶ ለመመለስ አይዞርም። ምክንያቱም የጀርባውም ደግሞ እንደገና ምንድነው ያለው? ፊት ነው ያለው። እንደገና ይመለሳል። ክንፎቻቸው ስለተቀጣጠሉ ከክንፎቻቸው የሚወጣው ድምፅ እንደ ብዙ ውሆች ድምፅ ነበር። ሁሉን እንደሚችል እንደ አምላክ ድምፅ ነበር። ክንፎቻችን ሲቀጣጠሉ ድምፃችን ግርማዊ ነው።
ክንፎቻችን ከተለያዩ ድምጻችን ደካማ ነው። ታዲያ ልክ እንደዚህ ሲበሩ እርስ በርሳቸው አይገላመጡም ነበር። አንዱም አንዱን አያይም። ሁሉም ሰው መንገዱን ነው የሚሄደው። እርስ በርሳችን እንተያይ ነው እንጂ የሚለው አንዱ አንዱን ይየው አይደለም የሚለው። የመተያየቱም ዓላማ ለመተናነጽ ነው የሚለው ቃሉ። ወደፊት መገስገስ የበረቱትን አብነት ብናደርግም የምንሮጠው የራሳችን ሩጫ ነው። የተሰጠን አደራ የምንሮጠው። የደከሙትንም ብናይ የምንጠየቀው በእኛው ነው። ስለዚህ ቀጥ ብሎ መሮጥ ያስፈልጋል። አይገላመጡም ነበረ። ከበታቻቸው ግን ምን ነበረ? መንኮራኩር ነበረ። በሚቀጥለው ጊዜ ነው ስለዚህ መንኮራኩሩን እያየን የምናልፈው። ይሄ መንኮራኩር የሰረገላ ተሽከርካሪ እግር ነው። መንኮራኩር ግዙፍ መንኮራኩር ነው። እንስሶቹ ሲሄዱ ይሄዳል፣ ሲቆሙ ይቆማል። እንስሶቹ መንፈሱን ይከተላሉ፣ ሰረገላው ደግሞ እነሱን ይከተላል። ሰረገላው ደግሞ እነሱን ይከተላል። መንፈሱን መከተል፣ ሰረገላው ይከተለናል። አይገላመጡም ነበር። ስለዚህ ወገኖቼ የእግዚአብሔር ሰራዊት ነን። የእግዚአብሔር ሰራዊት መገለጫው አለመገላመጥ ነው። ዙሪያችን ብዙ ድምጽ ሊኖር ይችላል። ይጩ ሰይጣንን መጮህ ስራው ነው። እኛም መጓዝ ስራችን ነው። ስራን አትስራ ይባላል። ወደፊት መገስገስ ያስፈልጋል። መገላመጥ አያስፈልግም። ግብ አለን፣ መድረሻ አለን። መንፈሱ እየሄደ ነው። ስንቆም አይቆምም። ስንከተለው እንከብራለን። ስንከተለው መንኮራኩሩ ይከተለናል። እንቀጥለዋለን። ክብሩ ለአምላካችን ለእግዚአብሔር ይሁን። አቤቱ ጌታችን እናመሰግናለን። እግዚአብሔር የዘላለም አምላክ ሆይ ዛሬ ጠላት አልማረከንም። ዛሬ ኃያላን መንግስታት መጥተው ከሀገራችን ከምድራዊ ሀገራችን አላፈለሱንም። ነገር ግን ጌታ ሆይ ስልጣኔው የሚታየው የሚሰማው ነገር ብዙ ጊዜ ይማርከናል፣ ወደ ራሱ ያፈልሰናል። የዘላለም ቅዱስ እግዚአብሔር ሆይ በዘመን ላይ ተጽዕኖ ማድረግ ሲገባን ዘመን ይጫነናል። ዘመን በእኛ ላይ ተጽዕኖ እያደረገ ነው። አንተ ዘመኑን ዋጁት ብለህናል። ዘመኑን ግዙት፣ ተቆጣጠሩት ብለህናል። ዛሬ ግን ዘመንን መዋጀት የሚባለው ወደ ዘመን መፍለስ ሆኗል። የዘላለም ቅዱስ እግዚአብሔር ሆይ የዘመናት ጌታ በዘመን ላይ ብርቱ አድርገን። ሰልፋችን ሁሉ፣ አረማመዳችን ሁሉ፣ እርምጃችን ሁሉ መንፈስ ወደሚሄድበት ይሁን። እንዳንገለማመጥ ጌታ ሆይ እንደ ጌታ ሰራዊት ቀጥ ብለን እንድንጓዝ ጸጋ ያግዘን። ሕይወታችንን ስራ፣ መንገዳችን በአንተ ይቅና። የከበረው ራእይ ደግሞ ወደኛ ስለመጣ እናመሰግንሃለን። አንተ ትልቅ ገናና አምላክ ነህ። ይህ ገናንነት ከኛ ጋር ስለሚነጋገር ግርማዊነትህ ይባረክ፣ ሞገስህ ይወደስ፣ ስምህ ይቀደስ። እኛም ጌታ ሆይ በዚህ በማይላሉ እጆች ስለተያዝን በዚህ ጥሎ በማይጥለው የፍቅር ልብ ውስጥ ስለገባን ተመስገን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ለአንተ ይገባሃል። ከመንፈስ ቅዱስም ጋር ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።